አርሲ አካባቢ ላይ ለሚከሰተው የሃይማኖት ግጭት እ ለምንድነው መንግስት ማስቆም ያቃተው? ለምንድነውስ ሁሌ እንዲህ አይነት አሰቃቂ የሆኑ ግድያዎች በሰብአዊ ሰው ሰው ላይ እንዲህ አይነት አሰቃቂና አሳፋሪ የሆነ ጥቃት ሲፈጸም መንግስት እንዴት ነው ተጠያቂ የማያደርገው? ተጠያቂዎችን እንዴት ነው ያልያዘው? የሚለው ሁሌ ጥያቄ ነው የሚሆንብኝ። ቢያንስ እነኚህ ሰዎች መንፈስ አይደሉም፣ ወይም ደግሞ የተሰወሩ ሰዎች አይደሉም። ከዛው ከማህበረሰቡ የሚወጡ ሰዎች ናቸው ጥቃት የሚፈጽሙት። ጥቃት የሚፈጽሙትን ሰዎች መቆጣጠር ያልተቻለው ለምንድነው? እሱ ለምንድነው ክትትል ተደርጎ የሚጠረጠሩ ሰዎች መንግስት መያዝ ለምን አቃተው? ለምንድነው ያቃተው? እስካሁን የሰማነው ነገር የለም። ቢያንስ ባለፈው አንድ አመት ውስጥ በርካታ ጊዜ በርካታ ዜጎች አልቀዋል። ባልሳሳት አሁን እንኳን በቅርብ በማውቀው ከ50 ሰው በላይ በአሰቃቂ ሁኔታ በጅምላ ተገድለዋል፣ በጅምላ ተቀብረዋል። በአርባ ጉጉ አካባቢ በተለይ ወደ ሽርካ አካባቢ በተደጋጋሚ ጊዜ መንግስት አንድም ሰው ለምንድነው ያላሰረው? ለምንድነው ለህግ ተጠያቂ ያላደረገው? ለምንድነው? ይሄንን እጠይቃለሁ። ብዙ ነገር መናገር እችላለሁ። ብዙ ነገር ሀሳብ መስጠት እችላለሁ። ግን ለምን ይሄንን ቢያንስ አንድ ሰው ተጠያቂ ማድረግ እንዴት ተሳነው? መንግስት መዋቅር የለውም ማለት ነው? የወረዳው መዋቅር የለውም? የቀበሌ መዋቅር የለውም? መረጃ መሰብሰብ አይችልም? ሰዎቹን ተጠያቂ ማድረግ አይችልም? ለምን አቃተው?